የሁለት ወንድማማቾች ሕይወት በተመሳሳይ ቀን በተመሳሳይ አደጋ አለፈ። እጅግ አሳዛኝና ልብ ሰባሪ ዜና። ታሪክ የማይረሳው እጅግ አሰቃቂ የቦንኬ ወንድማማቾች ሰቆቃ። በአንድ ቀን በተለያዩ የመኪና አደጋዎች ሕይወታቸው ያለፈ የሁለት ወንድማማቾች መርዶ መላውን ማህበረሰብ በሐዘን አጥልቋል። የሁለት ወንድማማቾች ዕለታዊ ድርብ ሐዘን። የታላቅ ወንድም ይስሐቅ አብርሃም በአርባ ምንጭ ሃይላንድ ሙሉ ወንጌል አባልና አገልጋይ የነበረ ከአዲስ አበባ ወደ አርባ ምንጭ በሚያደርገው ጉዞ ላይ እያለ ድንገተኛ የመኪና አደጋ ሕይወቱ አልፏል። ታናሽ ወንድም አብንዝር አብርሃም በዋቸሞ ዩኒቨርሲቲ የመጀመሪያ ዓመት የማህበራዊ ሳይንስ ተማሪ የነበረ የታላቅ ወንድም ይስሐቅን መርዶ እንደሰማ አብር ለመድረስ ከሆሳና ወደ ወላይታ ሶዶ ሲጓዝ ነበር። በትላንትናው ዕለት በማዕከላዊ ኢትዮጵያ ክልል በከምባታ ዞን በደረሰ ሌላ የመኪና አደጋ ሕይወቱ አልፏል። ምንኛ ልብ የሚሰብር አጋጣሚ ነው! ወንድማማቾቹ በአንድ ቀን በተመሳሳይ አደጋ ምክንያት መሞታቸው ሕሊናን የሚያደማ ግን ለማግኘት የሚያስቸግር ክስተት ሆነዋል። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው የሙሉ ወንጌል ማህበረሰብ መጽናናትን እንመኛለን። ነፍሳቸውን በአጸደ ገነት ያኑርልን።